ማለት ለዚህ ጉባኤ ጥሪ ተደርጎላቸው መምህራችን መምህር ቀሲስ አየለ ስንታየው በመካከላችን ተገኝተዋል። በአማርኛም በኦሮሞኛም በሁለቱም ቋንቋ የማስተማር ልምድ ያላቸው የተማሩ የቤተ ክርስቲያን ልጅ ጥሩ አባታችን ናቸውና ለወደፊትም እየመጡ ያገለግሉናል። ዛሬ ምሽ ብለው ጥሪያችንን ተቀብለው በመካከላችን ተገኝተዋል። ለሁላችሁ እግዚአብሔርና እንደዚያ መስግኑት። ከዚህ በመቀጠል መምህራችን ያስተምራሉ። ለሁላችንም የምናስተውልበትን አይምሮ እግዚአብሔር ያድለን። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ ከንልማ ከነፍረ ቁልቁሉ ዋቀ tokkoቲ ኒ አመና አሜን። ሰዓቱ ደርሷል። የሎሪሳ ገይራ ክቡር አባታችን ቆሞስ አባ ገብረ ማርያም የዚህ የታላቁ ደብረ አገልጋይ መምህራችን መጋቢ ሐዲስ አብርሃም ላቀው የዚህ የታላቁ ደብር የስብከተ ወንጌል ኃላፊ የተከበሩ መምህራችን መምህር እንደሻው ታከለ እንደዚሁም ጥሪ የተደረገላቸው እንግዶቻችን ዘማሪያን እንደ ቅዱስ ያሬድ በክራርና በመሰንቆ የሚያገለግሉን እህታችን ዘማሪት አባቶቼ፣ እናቶቼ፣ ወጣት የሰንበት ትምህርት ቤት ተማሪዎች፣ ህፃናት ሁላችሁም እንደምን ዋላችሁ? አይሰማም እንደምን ቆያችሁ? እንደምንስ መጣችሁ? እግዚአብሔር አምላካችን ባለችን ሰዓት ላይ ይችን ሰዓት ይችን ቀን ይችን ዕለት ጨምሮ እንድናገለግለው ካለንበት ስፍራ በዚች አውደ ምሕረት ላይ ሕያው የሆነውን ቃሉን እንድንሰማ የፈቀደልን የቅዱሳን የአባቶቻችን አምላክ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነና ከፍ ከፍ ያለ ይሁንልን። እስቲ አመስግኑት ላደረሰን አምላክ። አከሞልተኒ ከወጀሞታ ኦቦሎተ ኬኛ ቦሌሰ ኬኛ መጋቢ ሐዲስ በርሲሳ አብርሃም ላቀው እትጋፈተማ ያለው ወንጌላ መነመንታ ኬኛ ቦሌሰ ኬኛ በርሲሳ እንደሻው ታከለ አከሱመስ ዋሚች ከነስኒ ተኤ ከሱሞተ ኬኛ ፋርፋቶት አከ ቁልቁልት ያሬድ መሰንቆ ፊ ክራራን ከንተዳጅልተን ፋርፈቱን ኦቦሌቲ ኬኛ አኩመ ከና አቦሊን ሃዶሊን ፋርፈቶኒ ድልበታ ሸመሮን ደርገጎን ዳኢመን እንዱምቲ ኬሰን አከሞልተኒ ነቲ ጥቃቴ አከሞልተኒ አከምቱርተኒ ዋቀዮን እርጁማ ሳቲን በሊኬኝ የፉርን ለካይነ ጃለሳቲን ጉያ ከና ሙጃለቴራ ጉያ ከና ሙቀቀብሲሴራ ዋቀዮ ሁንዱማ ኑራ ሁማይን በርባንሊፍ ገለኒን በርባችስ በጌስ ልጅናቲ ዋቀዮ ገለቴሳ። እንግዲህ ነገሮቹ ሁሉ በሶስት ይጸናሉ ይላል። አሁን በአማርኛው አንዴ እልል ብለን አመስግነናል፣ በኦሮምኛም አንዴ እልል ብለን አመስግነናልና ምናልባት ይህ ቃል ጎዶሎ እንዳይሆንብን ብታረጋግጡና ብትሰልሱት ይጸናል። በሶስት ሲሰልሱት እንግዲህ እግዚአብሔር
እግዚአብሔር አምላካችን ባለችን ደቂቃ ባለችን ሰዓት የሚያስተምር ማን ነው? የሚናገር ማን ነው? ብዙ ጊዜ ከሩቅ የሚታዩንን ከሩቅ የምንመለከታቸውን እንጂ በአካባቢያችን ያሉትን ነገሮችን ብዙ አንመለከታቸው። የሮባዬ ፈጎት ከሙላቱ ጋራ ይረት ለገረት ወንተ ሙላቱ ሰለመሌ ናና ኬኛ ወንተ ጅሩ የሮባዬ ህሩበን ነው። እንግዲህ ብዙ ጊዜ እንደዚህ አይነት ጉባኤ ሲዘጋጅ ብዙዎቻቸው ከሩቅ ብዙዎቻቸው ራቅ ካለ ስፍራ ይጋበዛሉ፣ መጥተው ያገለግላሉ። በዚህ ቦታ ላይ ከኛ በላይ ጸጋው የበዛላቸው ሲያገለግሉ ኖረዋል። ሰምተናቸዋል፣ አይተናቸዋል። እኛ ደግሞ በእነሱ እይታ የእነሱ እሩን ቃል የማንሆን በእርግጥ ቅድም መነሻችን እግዚአብሔር ያስተምራል እንዳልኳችሁ አዲስ ነገር ከአባቶች በላይ እዚህ ከነበሩን መምህራኖች በላይ አዲስ ነገር ይዤላችሁ የሚመጣው ነገር የለም። ግልጽ አይደለም? ወንቲ አደተ በርሲሶታ አስረት አፈረ መኒ ተጃጅላቱ እንጫላት ወንተ አደተ ይከደሞ ወንተ ሐራተ ቀበደ ወንተ ዱፉ እንጅሩ በርግጥ ቃሉ እንደምናገር እግዚአብሔር ማለዳ ማለዳ አዲስ ነው ይላል። ቸርነትህም ብዙ ነው ይላል። ዋቀይ ሮሁንዱማ ሐራዳ ጀችሳ ሐራዳ እንትገሩ ጀችቻ ሐራቢት ማሊፍ ዋቀዮን ከለቲ ገራገራቲን ከልን በርሲሱ እግዚአብሔር ያስተምራል ሲባል በመዋዕለ ስብከቱ ሲናገር እንደነበረው ሲያስተምር እንደነበረው ብቻ ሳይሆን እግዚአብሔር በደቂቃ በሰዓት በወር በወቅት በተለያዩ ነገሮች ያስተምራል። ዛሬ ባለችን 20 ደቂቃ በማትበልጥ እኔ ቆሜ የምማረው እናንተ ቁጭ ብላችሁ የምትሰሙት የእግዚአብሔር ቃል ሕያው የሆነውን ቃል በዚህ በቅዱስ ዮሐንስ ወንጌል ምዕራፍ 17 ከቁጥር 1 እና እስከ 10 እዛው በዮሐንስ ወንጌል ምዕራፍ 12 ከቁጥር 23 ላይ ሰዓቲቱ ደርሷል ይላል። ወንጌል ቁልቁልቻ ዮሐንስ በቆና ኩነቶ በተቆ ሀንገ ኩነኒፊ ወንጌል ቁልቁልቻ ዮሐንስ በቆና ኩነለ ማድገሚ ሰዲ ጉባኤ ረት ዮሐንሳሱን ገሄራ ጀዳ ሰዓቱ ደርሷል። ምናልባት የማን ሰዓት ነው የደረሰው? የደረሰው ሰዓት ለምንድን ነው? ለዚህ የደረሰውን ሰዓት ምን ማድረግ ይገባናል? ለደረሰው ሰዓት ምን ያስፈልጋል የሚለውን አጥር አድርገን እንመለከታለን። ወንጌል ቁልቁልቻ ዮሐንስ በቆና ኩራቶሮ ባንገ ኩረኒረት ለቆሶ ካስኔ ጋፋ ይላሉ። ወንጌል ቁልቁልቻ ዮሐንስ አቹ በኩነለ ማድገሚ ሰዲ ጉባኤ ረት ዮኒሳ ሳሊሳ ገኤራ ጀዳ ሳይኙቱ ገኤ yonkun gae maaliif gae saaliisa sa'a gae kanaatiif yeroo kanaaf moolutu maal gochuu qabna qophii maal gochuu qabna kan jedhu walitti ni ilaalla የዚህ ትምህርት መሰረታዊ ዓላማ በሁለት ከፍለን የምንመለከተው የእግዚአብሔር ሰዓትና የኛን ሰዓትን በሁለት ከፍለን እንመለከታለን። በወቅቱ የነበረው ቃሉ ሲነገር ለነበሩ ሰዎች ሲሆን የነሱ ሰዓት ወይም ደግሞ የጌታ ሰዓት የተባለው ሰዓት ምን እንደነበር ቅዱስ ዮሐንስ ለምን ዓላማ እንደተናገረ የዚህ ትምህርት መሰረታዊ ዓላማ እግዚአብሔርን ሰዓት በማክበር እግዚአብሔር በሰጠን ሰዓት እንድንጠቀም ከሱ ባሻገር የእግዚአብሔርን ሰዓት እንዳንሻማ በወቅቱ በሰዓቱ ተዘጋ
ተዘጋጅተን እንድንገኝ የሚያሳስበን የሚያስጠነቅቀን ቃል ነው። የሮንኩን ጋኤራ ጀራ የሮን ጋኤኩን የወሰከኛ የነጋፈ ይላሉ የሮከነ በከለ መጥቆነ ይላል የወንጀል ቀባ የሮ ያቀዩት የሮድቲ አሉ የሮን ጋይሱን የሮከኛ እንግዲህ ሁለቱንም ከሁለት ቦታ እንዳየሁት ወይም ደግሞ እንደተመለከትነው እሱ እንዲህ ይላል የሰው ልጅ ይክበር ዘንድ ሰዓቱ ደርሷል ይላል። የሰው ልጅ ይከበር ዘንድ ሰዓቱ ደርሷል። እልምደማ አከገበ ጀሙፍ ድቀመው አንተ የጣፍ ዮሪሳ ጋሂራ ጀቹዳን ንዱበት እንግዲህ ቀጥታ ወደ ቃሉ ስንገባ ወይም ደግሞ ቃሉን ስንመለከት መጀመሪያ ያለውን በቅዱስ ዮሐንስ ወንጌል ምዕራፍ 12 ላይ ያለውን ቃል ብንመለከት ደስ ይለኛል። እዚህ ቃሉን በጋራ ከተመለከትን በኋላ በዚህ ቃል ላይ የምንለውን ነገር እንላለን። እስቲ ከቁጥር 22 አካባቢ ብንመለከት መነሻውን በዛ እናደርጋለን። ምናልባት ሁላችሁም ገብታችሁ መጨረሻ ላይ ቤታችሁ የምትመለከቱት ይሆናል ማለት ነው። ብዙ ጊዜ እዚህ ጋር የሚነገረውን ቃል ገብተን ማየቱ ትክክል መሆኑን ትክክል አለመሆኑን በዚህ ቃል ላይ የተሰጠውን ብዥን መመልከት አለብን። ስለዚህ እንግዲህ ወደ ቁጥር 21 ስንመለከት እሱም ከገሊላ ቤተሳይዳ ወደሚሆን ወደ ፊልጶስ መጥቶ ጌታ ሆይ ኢየሱስን ልናይ እንወዳለን ብሎ ለመኑት ይላል። ሕዝቦች ከቤተሳይዳ ከገሊላ ከተለያየ ስፍራ መጡ ይላል። አሁን አብዛኞቻችሁ እዚህ አካባቢ የተለያዩ ቀበሌዎች አሉ። ዛሬ አስተማሪ ወይም ደግሞ ሰባኪ መምህር ይመጣል ሲባል የመጣን ሰዎች ልንኖር እንችላለን። ከዚህ በኋላ ጌታውን ለማየት ፈለጉና ጌታውን ለማየት ከፈለጉ በኋላ መጥቶ በወቅቱ የነበሩትን ፊልጶስን ለመኑት ይላል። ማን ለመኑት አልኳችሁ? ዶካጀርቱ ወሌጅራ ንትጠጋ ማጅራ ዋቀዮ ከደና ከኛ ሁንዱማን ዋደገው እጋ ዱቢሰ ገሌ ዋቀዮ አኔ ዳባዴን ሲንቴሰኒ በረቱ ሲንጀሌራ ወልገርጋሩ በርባቺስ አኩሞ ኳሲ የሎ ተበተን ብታፊ ምርጋ የወልትናታ መሌ ኳሲን ሱን ሚኦፍቱ የቻ ገሌ ለመተበተ አመዱ ቢንኩን ሲምብረትስ አነብረትስ ወልቂ ቀሌሙ ቀባ ሰከናቲ ደጋ ነመኒ ገሊላፊ በከወን ብራቺ ፈን ጎፍታይ ሳዲ ዋቀይ ሳዲ ኢላሉዳፍ ፊልጶስን ከደተን ይጀዳ ጌታቸውን ሊመለከቱ ፈልጎ ፊልጶስን ለመኑት ይላል። ከዚህ በኋላ እንድራስም እሱ መጥቶ ፊልጶስ ለእንድራስም ነገረው ይላል። መጥቶ ለኢየሱስ ክርስቶስም ነገሩት ይላል። መጀመሪያ ፊልጶስ ቀጥሎ እንድሪያስ ፊልጶስ መጣና ለእንድሪያስ ሰዎች ፈልጓል። ከገሊላ የመጡ ሰዎች አሉ፣ ከሌላም ቦታ የመጡ ሰዎች አሉና ጌታ አንተን መመልከት ይፈልጋሉ። ነሞኒ ገሊላ ይራቲ ወርካድሞ ኢዶብራ ይራቲ ኒሉፈኒ ያዕቆብ ተሲናሉ ፈሉ ዋንተ የዳፍ ጀቹናል ፊልጶስ ኑፈ እንድሪያስ ትሜጀዳ እንድሪያስሞ ጎፍታ ከየት ደብሲ ያከነጀደኒ ኢየሱስ መልሶ እንዲህ አላቸው፣ የሰው ልጅ ይከበር ዘንድ ሰዓቱ ደርሷል አላቸው ይላል። እልምደባ አከከበ ጀሙዳ የሮሊሳ ከራይት እንደነ ለምንድን ነው ይህንን ቃል ያላቸው? ቀጣይ የነበረው ወቅት የተዘጋጀለት ቦታ የተዘጋጀለት ስፍራ ስላለ ነው። ብዙ ድግስ ተደግሷልና ፍጻሜው ሊደርስ ነውና አሁን እዚህ ላይ ነው ወንድሞቻችን ብዙ ጊዜ የሚሳሳቱ እንደው ኢየሱስን እንደ አማላጅ አድርጎ የሚቆጥሩት እዚህ ላይ ነው። አሁን
በስጋ ወራት የነበረውን ምልጃ ከዛ በኋላ ከእርገቱ በኋላ የነበረው በተለይ በዚህ በዮሐንስ ወንጌል ምዕራፍ 19 ወደ 30 አካባቢ ላይ ምንድነው የሚለው? ተፈጸመ ነው ያለው። ምንድነው ያለው? ተናገሩ። ምንድነው ያለው? ተፈጸመ። እጋ ነወን ባየን ሳኒ ኦቦለኒ ከነ ወሩት ወንጌል አትለቡለን ወንጌል ባተንኩን አስረት ባባየ ወንጌል ባየ ከንሳን ካሰን ማለት ጀነዳ ፈይላሉ ነወን ባየን ጎፍታይ ሳኒ ዋቀይ ሳኒ ናሩ አፍረዲሩ በንጅረን ይሮከ ነገሩ ወሪ ብየ ገሊራ ራፍኩፈን ዶብራ አስኩፈን ፊሊጶስ እንዴ አትቲ ነው ጎፍታት ጋበይሞ እርም ከበጀሙ ላፍየኒ ሳጋ ይራቲ እንጀዴ ዋቀዮቲ ዶክሩሞ ኢየሱስ ክርስቶስ እንከታ ዮክሩሞ አራሳ በእኔ ከንየሰነ ወንድ ባየሩ አንጀኒ ዳፍ እንዴ አራሳ ሚቲ እንዴ ከነታ ሚቲ ከነታ ማመለ ገረኒ ሳፋ ገረዲሳ አመስግኑ ክብር ይግባውና አምላካችን አማላይሳዊን ፈራይ ነው። በስጋ ወቅት ግን እውነት ነው አባት ይለምን ነበር። ይቃልም የጸሎት ቃል ነበር። የሰው ልጅ ይከብር ዘንድ ሰዓቱ ደርሷል ሲል እነዚህ ሰዎች ነበሩ። እሱ ሲመላለስ እሱ ሲያስተምራቸው እውራንን ሲያበራቸው ጎባጣዎችን ሲያቃናቸው ብዙ ነገር ድንቅ ተአምራትን ሲሰራ ከሱ ጋር ነበሩ። ሰዓቱ ከደረሰ በኋላ ግን መጥቶ ምንም ነገር ማድረግ ስለማይችሉ ነው ክርስቲያኑ ጀርኩን ወንድኩን ባየር ንሳኒ ወጂር ከዛ ራጂር ከዛ ይላል ያመኒ ፈንዱደ እንደው ትበልገው የሮከለ ዋቀለት ያገኛ ወሩን እንደነን ኤርጋ የወሪ ሳጋ የንቦዳ ወንጂ ራወተሙ እንጅሩ ቀጥሎ ያለውን ደግሞ ሲያብረን እንመለከትና መጨረሻውን አብረን እናያለን። እንዲህ ይላል ደግሞ ተሻግሮ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ እስከ 10 ኢየሱስም ይህንን ነገር ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ፣ አባቶ ሰዓቱ ደርሷል። ልጅ ያከብር ዘንድ በስጋ ሁሉ ላይ ስልጣን እንደሰጠው ለሰጠውም ሁሉ የዘላለም ሕይወትን ሰጣቸው። ለነማ ለሚያገለግሉ ለነማ ለአገልጋዮቹ ሂዱ አስተምሩ ለተባሉት እሱ የተሰጠውን ሕይወት አሳልፎ ሕይወትን ለሚገባቸው ሕይወትን ሰጥቷል። እስቲ አመስግኑ። አምላካችን ሞቶ የሚያድን እየተራበ የሚያበላ እየደከመ ለሚያጸና ለሚያበረታ አምላክ እውነት ነው። ዋቅኒከ ቤራ ዋቀ ነመን ኤቡባስ ነመን ቤሩባስ ቁላቴ ነመን ዋቀ ዳረባስ የወሪ ሳጋ የረጋፈ ጀለሙ የሮከነጋ ጅሬኛ ናፍከና ደበርሴ ከነራፍ ይጀደ ሕይወት ሊሰጥ ነው የመጣው። ባጭሩ ባለን ሰዓት ከዚህ በላይ ይህንን ቃል ብዙ ቃሉን ብናብራራውና ብንመለከተው ብዙ ሰዓት የላችሁ መሰለኝ። መድረከ የማይዳ የወሪ ሳጋ የራ አሞራዬ ገው የሮቲዳ ትልቁ ነገር ለበለሳው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ እያለ ያለው በፊት ያለውን ስቅለቱን ሕማማቱን ሞቱን ሁሉንም ነገር ጸዋተ መከራውን መስቀል ላይ ውሎ ለኛ ያደረገውን ስራ በረከት ሲነግረን ነው። ትንሽ ቆም ብለን የ5500 ዘመንን ማሰብ ይገባናል። ሰዓቱ እንዴት ደረሰ ለመባል የሮሊሳ ከሚት የጀነ ጋፈ ይላል በርኩ መሸዲት ሊበሸን ጋፈቱም ረቡ ያለ ጊዜው እኮ የሚሆን ነገር የለም። ያለ ሰዓቱ የሚፈጸም ነገር የለም። ለዛ ነው ለሁሉም ነገር ጊዜ አለ ብለ ቅዱስ መክብብ ተናገረው። ያለ ሰዓት የሚሆን ነገር የለም። ባካችሁ ሁሉም በሰዓቱ ይሆናል። ሁሉም በሰዓቱ ይፈጸማል። ሁሉም በሰዓቱ ይተገበራል። ወንድ ሁሉ የወጣን ማለት ወንድ ሁሉም ሁሉ የወሳመለ ወንድ ተውተቆለ እንጅሩ ቁልቁልች ጳውሎስ ኤርጋይ ሳጋወረው መተገላታ በቆና አፉን ረትማት ዘደሪ የወሪ ሳጋፈገው ዱበርቲራ ከናላቴ ሲራገት ከናላቴ እልመሳሰና ኤርጌራጅ
ሰዓቱ የደረሰው በወቅቱ የሰው ልጅ የሱን ቃል ከመስማት የሌሎችን የጠላቶቹን ድምጽ መስማት ስለሚፈልግ ወይም ደግሞ ፈልጎ ስለነበረ እነሱን ተታለው ስለነበሩ ያው አምላክ መሆኑንም ፈልጎ በወቅቱ ከነበራቸው ክብር ከነበራቸው የክብር ቦታ ተዋርደው ወደ ምድረ ፋይል አሁንኛ በወዝ በቋንቋ በተለያየ ነገር ተከፋፍለን የምንኖርባት ዓለም መጡ። በዛ ነው ቅዳሴው ላይ አዳም ሆይ ሞት ያመጣህብን ምን አደረግን? ሔዋን ሆይ ሞትን አመጣሽብን ምን አደረግንሽ? እያልን ሁላችንም የነቃየል ጽዋ ዛሬ ሞልቶ እየፈሰሰ ነው። ቅዳሴ ረቲ ያዳም ዱዋደ ምትፊት ማልስ ጎነ ያየዋ ዱዋደ ከምትፊት ማልስ መለስ ይችላል። ጆለኔ አዳም ቃይል ራኤ ገሬ ጽዋ ከረጉቲ ሐረስ ሁሰኑ ማድራወታ ማጅሪ እንዱካ ጀርቱ ባቀዩ ዱካ ጀራችሁ እንግዲህ ሰዓት ደርሷል የተባለው ሰዓቱ ሳይደርስ የሚከናወን ነገር ስላለ 5500 ሰዓት ከተፈጸመ ጊዜ ከተፈጸመ በኋላ በነቢያት የተነገረው ያው ከሕግ በታች የሆነውን ሰው አምላክ መሆን አምላክ ሰው መሆን ሕግ ባይሆንም ይህንን ሕግ ሰው በሰውነቱ አምላክ በአምላክነቱ የነበረውን ክብር ትቶ ልጅ ወደዚህ ምድር መጣ። ለምን? የተዋረዱትን ከፍ ያደርጋቸው፣ ጎንበስ ያሉትን ቀና ያደርጋቸው፣ የተናቁትን ከፍ ያደርጋቸው። መድኃኔዓለም ኢየሱስ ክርስቶስ አንደኛ ልጁን ልኮታል። በሥጋ ወራት 5500 ዘመን ከተፈጸመ በኋላ ከድንግል ማርያም ተወልዷል። አዎ በመልአኩ እንደተነገረው በቅዱስ ገብርኤል ብስራት ድንግል ማርያም ተጸንሳ ወንድ ልጅን ወልዳ አማኑኤል ብላ ስሙን ጠርተዋለች። ለምን? ጊዜው ደረሰ። ከዚህ በኋላ ይቃል የሱ ጊዜ እስከ መከራኒያው በሥጋ ወራት በዚህ ምድር ላይ ተመላለሰ ብዙ ነገር አደረገ። እሱን ዝርዝር ውስጥ አንገባ። አሁን የኛ ሰዓትስ ምን ይመስላል? ክርስቲያኖች ትልቁ ነገር ይሄ ነው። ያለፈውን ማውራት ሳይሆን የነበረውን መተረክ ሳይሆን ዛሬ እንዴት ነው ያለነው? በምን ላይ ነው ያለነው? ምን እያደረግን ነው ያለነው? ምን እየተፈጸመ ነው ያለው? ዓለም ምን ላይ ነው ያለው? ወረከለ ከዛ ዱኛን ማረጅ የሮሰና የሮዱ ዋቀዮ ሳቲን ዋቀዮ ጋኤራ ዋቀዮ ረቴራ ዋቀዮ ጉደቴራ ዋቀዮ በሲሴራ ወጋፈ ደመት ነገር ይወርዳል ጩቀሜ ጠላያ ግድራላም ሲኦሊ ፊዲ ነገር ይወርዳል እዚህ በርበሬ ሲጀር ቃል ወረኦሌ ጡምረኔ ጀ ኢሸከና ወንቱ በቹ ቀብን አባን ኢልማ ወሊቲ ሐሳቱ ረሂሩ ወሊንዱ በቻቱ ረሂሩ ኤለቢ አባ ከደቻቱ ሬራ ልጅ አባቲ ለምን ነበር? እስከ ምንድነው አሁን እስከ ያለው እስከው ያላወቅን ሰዎች አሁን አንደኛውን አማራጭ አንደኛውን ፈራጅ ለማድረግ ሳንለይ ብዙ ችግር ግራ እየገባን ነው። ባካችሁ አሁን እኮ ትናንት በእኛ ኃጢአት በእኛ ምክንያት ልጅኛን ስጋ ለብሶ ዛሬ ምን ነው ፈራጅ አደረግነው አማራጭ አደረግነው እኮ እንዴ! ጊዜ አለ ሁሉም ነገር፣ ወቅት አለ ሁሉም ነገር። ቀጥሎ ያለው ሰዓት ግን እንግዲህ ሰዓቱ ደርሰው እግዚአብሔር ተወልዶ አድጎ አስተምረው ከሦስቱ አካላት ያው ልጅ ይህንን ስራ ሰርቶ ወደ ክብር ተመልሶ ሰዓቱ ሲደርስ ቀጥሎ ግን አሁን የምንመለከተው ሲነገር እንደነበረው በነቢያት አፍ ነቢያት አበይትና ደቂቀ ነቢያት ተብለው በሁለት ተከፍለው ያሉ እነሱ የተናገሩት አብዛኞቻቸው ተፈጽሟል። አሁን እንግዲህ በቤተ ክርስቲያናችን አንድ የምንገነዘበው አንድ ትልቅ ጭብጥ ነገር አለ። ዘመናችን ዘመነ ነቢያት አይደለም። ተሳሳትኩኝ ወይ? ታዲያ አሁን ነቢያት ከየት መጥቶ ይህን አይልበዙ? በርከኛ በወንጌላ ይከደሞ በርኩ ለጋ እሰን ይከዳ በርኩን በራጁማ ይከደሞ በራጆታንቲ በረበርሲስማት ዘመኑ ዘመነ ስብከት ነው። ዘመነ ሐዋርያትም አይደለም። እነሱ አልፏል። አስቀምጦ የሄዱት መሰረት ግን ማንም ሊያናውቁ አይችልም። እንግዲህ ቅዱስ ጴጥሮስ በምን ላይ ታንጻቸዋል ነው ያለው?
በምን ላይ ነው መሰረት እንግዲህ አሁን ሰዓቱ ሲደርስ ጌታችን ያደረገውን ለኛ ድነስ ባለ የከፈለውን ዋጋ አይተናል ዋቅከኝ ጎፍታን ከኝ ኢየሱስ ክርስቶስ የወዲሳ ጋፈቁ ከነከና ወደ ይጅራ ገረ የረከኛት ጋፈለ ብሎ የረንሳ ጋፈገው ገሩ ራጆን ሰውዶን ይፈኔ ይጅሩ ማልቱ ጋፈገው ምኑ ሲደርስ ሰዓቱ ሲደርስ በነቢያት አፍ የተነገረው ቃል ይፈጸም ዘንድ ሐሰተኞች ነቢያት ተነስተዋል። ለዛ በማቴዎስ ምዕራፍ 24 3-6 ላይ ማንም እንዳንስታችሁ ተጠንቀቁ ነው ያለው። ቀድሞ የተናገረው የሚመጣው ነገር ስለሚታወቅ ቁልቁልች ማቴዎስ ወንጌለዛ ድግደሚ አፉር ለኮሶኮ ካስነጋፈ ይላል ኤኙን ያከስ እንደሆን ጎስ ለኦፌ ገዳ ማንም እንዳንስታችሁ ተጠንቀቁ ሲባል ብዙን ያካትታል። መነኮሳት መስሎ የመጡትን ዘማሪያን መስሎ የመጡትን በእኛ ቆም የሚነግሩትን በእኛ ካባ የሚያተርፉትን ሁሉን ነው የሚያካትተው። ውስጥ ያለውንም ውጭ ያለውንም መስሎ ያለውንም ተደብቆ ያለውንም በተለይ በእኛ በቅድስት ቤተክርስቲያን ላይ የተለያዩ ስትራቴጂ እየቀየሰ እኛ ውስጥ ስንባላ ውጭ እኮ ተበርብሮ ያልቀናል። ሰውየው ከመርና ነው ከዛ እየወጨቀ አሸት ያደረገ እየሸጠ ይጠጣበታል። አንድ ቀን ጭብሰብ በደም ጠጥተው በዛ በክምሩ በኩል ያልፈራል። አንቺ ክምር እንደው ያለሽ መስሎሻል ተበልተሻል ቀሻል አላስ ብዙ ያልተፈቱ እንቆቅልሾች አሉ። እውነት ነው የምላችሁ አሁን እኛ ምንድነው መሰላችሁ በተለይ ውጭ ያለውን እንጂ ውስጥ ያለውን አንሰማ። ውጭ ላይ ቁጭ ብሎ የታባን የታባቱ መጥቶ እንዲያድርገው ምክር ከቤት እንጂ ከውጭ አይደለም። ባንካት ጎስባችሁ ወልዋቀዩ አራራቢድ ከየሳ ተውከባ ምን የባየገሩ ጎርሰት ላገኙ ጎርሳላት ጎርስከ ጎርሰዳ ብሎስዳ እዚህ ነበር ከሰለሞን የሚበልጥ ከዮናስ የሚበልጥ ጥበብ አለ ብለው ጌታችን ተናገረ። እዚህ ነው ጎሲ ሰለሞን ዮናስን ጫሉ አስኬሰ ጅራጅል የመነጉር ሁሉማ ኬስ ምክር ከፈለግን እንደው ድነትን ከፈለግን ከውጭ የምናመጣው ድነት አይጠቅመንም። ያለበረው ድነት በቦታ የሚደረገው ነገር አይሆንም። አልከለቲ መለፋ ይኑት ወቹን አፍደምኑ ምን ፈለዱ ሰበብ አቀየው ይሰከነጋ የሮዲሳ ከኤራ ራጆን ይሄዱ ኡፉዳን በየለፋ ጉተኒ በርከኛ በራጆ ታሚት ያመራጆ ይሄዱ ካሉት ሰማቸዋል። ነብይ እገሌ ነብይ ተገሌ ቀይሰ ገሌ ቀይሲ ተገሌ እየተባለው በዚህ ሰዓት አስቸጋሪ ሆነናል። እንግዲህ ማን እንስማ አሁን የትኛውን ሰምተን የትኛውን መስማት እንደሌለብን በረከረከስ ሀዲሩ ሰዶን ይሄዱን ካሊቱ ኤኙ ሀደገን ኤኙ መሐሪስ ከንጀዱጋ አመየሮይቲ ሙርቴስሩዳ ለምን ሰዓቱ ደርሷል። ለምን አልኳችሁ መጨረሻ ላይ እየጨረስኩኝ ነው። ሌላው አንድ ወቅት ላይ በዚህ በሉቃስ ወንጌል ምዕራፍ 17 ቁጥር 20 ላይ እነዚህ ፈሪሳውያን በጣም አስቸጋሪዎች ናቸው። ከሚገባ በላይ ለፈተና የማይተኙ ተንኮልን የሚያስቡ ሁሌ ጣጣቸው በሰው ላይ እንጂ አንድን እየቀሰሩ ቀሪዎቻቸው አራቱ ለራሳቸው እንደሆኑ አያውቁምና ፈሪሶኒ ረሁንዱማ አማልቶ ቆቀቡ ቁባ ቀሙ ከለኬሳ ተኩ ለመትጋፋ ቀሙ እንያት ገረኤኙት እስቲ ጣጣችሁን አውጡ ሁላችሁ እስቲ እጃችሁን ቀንጃችሁ እስቲ ከዚህ በኋላ እንዲያርጋችሁ በመቀሰር ወይም ደግሞ በመስቀል አምሳያ አድርጉና እንዲያርጉት እስቲ እንደዚህ ማለት ነው። እንደዚህ ስናደርገው ቀሩ አራቱ ወዴት ነው? ወደ ማን ነው? ይሄን ነው አሁን እኮ መመልከት ያልቻልን መልሱ እግዚአብሔር ያክብራችሁ። ይህንን ነው መመልከት ያልቻልን ፈሪሳውያን ብዙ ጊዜ ጥያቄ ማቅረብ ለነሱ ቀላል ነው። መክሰስ እንደው አንዳንዴ በእኛ ቤት መካሰሱ ከዛ የመጣ ይመስለኛል። መነኬ ደኬሰት ሮባዬ ወለ መጡ
እገሌ እንዲያደርገው እገሌ ይላል አጥፍተው እገሌ በዛ ወርዱ እባካችሁ አሁን ይህንን ነገር ነው በቃ መስማት ያስጠላል ሳገነከስ አሁን አከንሰ ያችራቲ በይ ዋንከለ አወቲ አከንሱ ወደ ኩርባይ ለመጅብሪስ ዱባስ ንቲማ ፈሪሶን መለከስ ከቦትረኒ ይህ ፈሪሳዊነት ነው መካሰስ የነሱ ስራ ነው ተግባር ነው አዎ ግን ማጅሩ ጋር መማከኒ ቃሉን ከነሺም በግቱ ከነማራቲ ይጀማ ስለዚህ በዚህ በሉቃስ ምዕራፍ 17 20 ላይ የእግዚአብሔር መንግስት መቼ ትመጣለች ብሎ ይጠይቁ ነበር የእግዚአብሔር መንግስት ምን ይበጃቸዋል ምን ይሰራላቸዋል ሰዓቱ እኮ ደርሷል ከኔ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ፈሪሰኝ ወደ ጎፍታ ከመት ያቹዳ ያ ጎፍታ ጉያን ፋቲክ ይሆንና ይሆንሉ ተየቹዳን ኢሰዳመተ ቢጀዳ እግዚአብሔር መንግስት በመጠበቅና በመጠባበቅ አትመጣ በኖር ተደፈሩ ሰዎች አይቷልና የእግዚአብሔርን ሰዓት ማንንም ባያቅም ማንንም ባይገምትም ቀኑን ማታ ለሊቱን ጨለማ በምን ሰዓት በጋዩን ክረምት የምናውቀው አንዳችን ነገር የለም አዎ እግዚአብሔር ይመጣል እግዚአብሔር ሰደሃደ ይመስላል ቅዱስ ዳዊት በመዝሙር 49 ቁጥር 2 ላይ እግዚአብሔር ይመጣል መቼ አይታወቅም እግዚአብሔር ይመጣል ስንት ዓመት አሁን እንኳን አንዳንዴ 80 ሺህ በስምንተኛው ሺህ እግዚአብሔር ይመጣል ተብለው እንደው የሚቀርብ አንድ መላምት አለና እንደዛውም ካልኩሌሽኑን ብንሰራ 5500 ዘመንና ሲደመር ከክርስቶስ ወዲህ ያለው 2014 ደምሮ ስንት ይመጣል ሜጋፋ 7514 ይያሉ መምህር ትክክላችሁ አይደለ ስንት ቀረ ቀንሱን እስከ ስምንተኛው ሺህ አሁን አንዳንድ ድራማዎች አሁን 9ኛው ሺህ ደርሰዋል 9ኛው ሺህ ያሳዩ ነው እነሱ ከኛ ልቆ ሄዷል ማለት ነው ይሄ ነገር እኮ አንዳንዴ ወደፊት ተጠጋ እንደ ሱም ትንሽ ተራዘገን ያስብራል አይደለ ብዙ ሰው ሱን ያያ አሁን እኮ ድራማው ራሱ 9ኛው ሺህ ሆኗልና እንደው 8ኛው ሺህ ቀረ እንደ ያስብሏል የሚገርማቸው እውነት ነው ፈሪሳውያን ይህንን ቀን ይጠባበቃሉ በመጠበቅ እግዚአብሔር መንግስት አይመጣም በመጠየቅ እግዚአብሔር መንግስት አይመጣም ለመንግስቱ የሚያዘጋጀውን ለመንግስቱ የሚያበቃውን የወንጌልን ፍሬ አፍርተን ቀኑን መጠበቅ እንጂ አሁን 8ኛው ሺህ መቆለኛ ዋጋ የለው ግን እግዚአብሔር መጥቷል እየመጣ ነው አምና የነበረው ሰዓት እንደው አፍ የሚያስዝ እጁን እንዲሰበስብ የሚያደርግ ነገር ነበር እኮ የስምንተኛው ሺህ መገለጫ ነው ሌላው ቅዱስ ማቴዎስ ላይ ስትመለከቱ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል አሁን ትዛለኝ አምና በዛ በክፉ ሰዓት እጃችን ሰብስበን አፋችን ሎክበን በሱ ራሱ አሁን እኮ ሌላው በዚህ ማክስ ነው ምንድነው ጭምር ነው የሚባለው በሱ እኮ አልተቻለም እኮ እጃችን ሰብስቡ ተብለን እኮ ሰብስባ አልቻለን አፋችሁን ያዙ ባካችሁ እንደው ክፉ ከመናገር ከሐሜት ከድንቅርኝነት ከቂም በቀል ከጎጠኝነት ከዘረኝነት ከክፉ በሽታ ውጡ ስንባል እኛ ነው በሰላም ቁጭ ብለናል በየክርስቲያን ደን እኮ በሚቋንቋ ካልሆነ እንጂ በቃ አይሆንም ዋለንጀሉ መለይ ወደ መለይ እንተው በቃ እባካችሁ ከዚህ እንውጣ ሰዓቱ እኮ ደርሷል ያለው አሁን ብዙ ነገሮችን ያያየን በዓለም ዘንድ የሚሰማው ነገር እንደው ጆሮን የሚያስይዝ ነገር ነው እየሰማን ያለ ነው ምን የሚያስደስት ነገር አለ እንደው አቶ እገሌ ባለቤቱ እገሌትን ገደላት ወይም አረዳት ነው የሚባለው እንደው እገሌ ወንድሙን እንዲያርጎ ገደለው ጎረቤትን ዘርፈው እንዲያርጎ ገደለው እባል እንጂ እንደው እገሌ እንዲተቸገሩ ሰዎች እንደዚህ ረዱት የሚባል ነገር የለ የምንሰማው ክፉ በሽታ ድንገተኛ ሞት መፈራቀቅ መገዳደል ብዙ ይሄንን ነው የምንሰማው ታዲያ ምልክቱ ነው ሰዓቱ ደርሷል የተባለው ለኛ ሰዓታችን ደርሷል እኮ እሺ የማቴዎስ ወንጌል ምዕራፍ 24 ሙሉን አንብቡት ምን ቀረን ታዲያ ምን ቀርቶናል ምን ያደረግን ነው ያለነው ማልጎቻችን በየሮከዳ
ማወጀቻ ጅራ የሮከና መጨረሻው ላይ ቅዱስ ዮሐንስ በአንደኛው መልእክቱ ምዕራፍ 2 ቁጥር 18 ላይ ልጆች ሆይ መጨረሻ ሰዓት ነው የክርስቶስ ተቃዋሚዎች ይመጣሉ ዘንድ እንደሰማችሁ አሁንም ደግሞ በሰዎችም ዘንድ የክርስቶስ ተቃዋሚዎችም ተነስተዋል ስለዚህ መጨረሻ ሰዓት ነው ያ ጆሌኮ እጋ በሚቶን ክርስቶስ ይሩፋኩ መጀለ መሰላ አመኩኖ በሚቶን ክርስቶስ ኡመተ ብረጅሮ ንጉርሞ ጀሮሳቲፍ መለቶ ይሰማቲ በዕብራውያን ምዕራፍ 10 ቁጥር 37 ላይ ገና በጣም ጥቂት ጊዜ አለ ሊመጣም ያለው ይመጣል አይዘገይም ብሏል ዕብራውያን ምዕራፍ 10 37 ላይ እጋ ያጆኔኮ ይሮዲቆና ሰዓት ይቆራ ይሩፋ ካንጀራሜስ ይንቱሩ ይሩፋ ጀቹላ አንዱበት ይጅራ ምን ቀረንታዳ ማልቶፍ ይሮከና ወንድሮ በተቆለ እንጅሩ ማለ ጋጅራ ግድና መለ እፕነ መለ ገመቹን እንጅሩ ኡፈነ ከኛን ገመቹን እንጅሩ በሮምሰ ከኛን ገመቹን እንቀብሉ ያኔ ዱን ገመችሱ ባደ ገመነ እንገሉ በየቦታው የምንሰማው ዋጋው እንዲጨምራ ኑሮ እንዲተወደደ እንዴት አድርገን ልጆችን እናሳድጋቸው እንዴት አድርገን አከም ቤተን እንታቀም ብዙ ነገር አለ ከዋ ጀምሮ ሁሉ ነገር ከብሯል ወቃችሁ ሰዓቱ ደርሷል ሰዓቱ ደርሶ ሊመጣ ስለቀረበ አሁን በአገራችን በዓለምም ከጫፍ እስከ ጫፍ የምንሰማው ነገር ሰዓቱን ጠብቆ እየተከናወነ ይገኛል የኛ ሰዓትም ስለደረሰ ተዘጋጅተን እንጠብቅ ያስፈልጋል መቼም እንዳልኳችሁ ሰዓታችንም ስለደረሰ እንድትወደን በዚህ ላበቃ ፈልግ ያለው እባካችሁ ፍቅሩ ኖረን አንድነት ኑረን መተሳሰብ ያስፈልጋል ይቺን ክፉ ሰዓት ክፉ ጊዜ መተጋገብ ያስፈልጋል ብዙ ዘመናት ተከፋፈልን ተበላላ ብዙ ነገር አደረግን ያልጠቀመን እስቲ ባካችሁ አንድ ሆነን ደግሞ ይቺን ጊዜ እንሻገር እግዚአብሔርን ቀን እንደሌባ ሆኖ ይመጣል ጉያን ዋቀዮ አካቶ ተይቱፋ የሩዲሳስ ጋሄራ ቆጶፍና የከኑ የሮንኩን አማና ጃራላ ተኩማዳ ገራገርቱማ ጅብሪሰ ሲፋፈጸ ይጅሩ ከና ዳብሎስ ከሰከ የፈጣተ ይጅሩ ከና ከየተከኛ አካን ቦቀው ጃራላ ከቦሆረኑ ዋቀዮኑ አገርጋሩ ብየቴኛ ነው ያለቱ ወሊ ከኛ ጃራሉ ፈላቱ ከኑባሲስ ከምትቆሪ ዋቀኛ ገለናተው ወዘባን እግዚአብሔር ወለራቱ ይንገ